የኔ ሻርፕ ብቻ ነው በዚያ ያለው ቀልቻለሁ። ይሄው እሺ ቀልሽሽ ውሰጁ ሰላም ጤና ይስጥልኝ። እንደምናችሁ ውድ የዩቲዩብ ቤተሰቦቼ፣ አንተ ተመስገን የዩቲዩብ ቤተሰቦቼ ለማለት ያበቃኝ እግዚአብሔር ይመስገን። ዛሬ የመጣሁት በሌላ ቪዲዮ ነው። መቼም ዴቭ ፕራንክ ያደረገኝን አይታችኋል። ዛሬ ደግሞ የእሱን አይተው ሌሎች ጓደኞቼ ደህና በተቀመጥንበት ድግ ብለው ፕራንክ አደረጉ። እኔም ደግሞ እስቲ እዩና ፍረዱኝ ብዬ ወደ እናንተ አምጥቻለሁ። ተከታተሉ። ከዛ በፊት ግን ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ እንድታበረታቱኝ እላለሁ። ላሳያችሁኝ ፍቅር በጣም አድርጌ ነው የማመሰግነው። እወዳችኋለሁ። ማሚዬ ስንት ቪው አለሽ? ምንድነው ቪው? የቅድሙ ባለፈው የቀረጽ ነው። ስንት ቪው አገኘ? አንተ ስንት እይታ ያደረግሽኛ? የመታወቅ ወደ 48000 ሰው አይቶታል። አስበሽዋል? ከ48000 ሌላ ቢቀር 30000 ሰብስክራይብ ቢያደርግሽ እስቲ አድርጉኝ። ያው አንተ ነህም እኮ ነው። በነገራችን ላይ ይሄ ልጅ ንጹህ ልብ ያለው ልጅ ነው። አመሰግናለሁ። እዚህ ጋር በሰላም እያወራን የተጫወትን ነበረ። የሚገርመው ስለ ስራ ነበር የምናወራው። ይሄ ቡና ጠጡ የሚል ፕሮግራም ነበር እና ስለሱ እየተወያየን ነው። እንደገና ብዙ ጨዋታ ነው እዚህ ጋር ለነገሩ የተጫወት ነው። ደስ የሚል ስለ ልጅነት ሁሉ አወራን፣ ስለ ትምህርት ቤት አወራን፣ ስለ ስልክ ብዙ ነገር አውርተናልና ቁጭ ብለን እንደዚህ የተነጋገርን ነበረ በሰላም። ምንድነው ይባላል የሆነ ተረት አለና እኔ ያሰቡልኝን አላወቅኩም። እዚህ ጋር እኔ ነኝ እኮ የማወራው ረጅም ሰዓት እዛ እንደዚህ አብሬያቸው ቆይቼ መጨረሻ ላይ ጉድ አደረጉኝና ከዛ በፊት ግን እስቲ እነሱን ላስተዋውቃችሁ። ይሄ ከኔ ጎን ያለው ትርታ የሬዲዮ ጣቢያ ላይ የሚሰራ ጋዜጠኛ ነው። በጣም ጎበዝ የሆነ የሬዲዮ ጋዜጠኛ ነው። ቢኒያም ይባላል። ቀጣይ ያለችው መሲ ናት፣ አክተር ናት። እሷም እንደዚሁ ጎበዝ ናት። አሁን የሚያወራው ደግሞ ሀፍታሙ ይባላል። ሀፍትሽ የከፍታ ሰልጣኝ ነበረ። ከፍታ ላይ ወይም ደግሞ የካሽ በሚባል የጋዜጠኝነት ትምህርት የተማረ በጣም ጎበዝ ጋዜጠኛ ነው። እሱም ትርታ ላይ ነው የሚሰራው። እንደገና ደግሞ አክተርም ነው። በጣም ጎበዝ አክተር ነው። ከዛ እኔ ደግሞ ያው መቅደስ እባላለሁኝ። ሀብትሽ እንዲሁም እዚህ ጋር በጣም እንትን እያለን ነበር። ስለ ልጅነቱ እያጫወተን ነበር። የጨርቆስ ልጅ ነው። ስለ ፈለገ ዮርዳኖስ እያወራ ምናምን ነበር። እኔም ያው ጆን ኤፍ ኬኔዲ ስለ ጆን ኤፍ ኬኔዲ ስለተማርኩበት የልጅነት ትዝታ እያወራው ነበረ። መሲም ጎጃም አካባቢ ነው ተወልዳ ያደገችው። ቢኒም እንደዛው። ብቻ ሁላችንም የልጅነት ጨዋታችን ትዝታችንን ይቅርታ እያወራን የተጫወትን ምናምን ነበረ። በጣም ደስ የሚል ጊዜ ነው ያሳለፍነው። ምሳችንን በልተናል፣ ቡና ጠጥተናል፣ ፍሩት በልተናል። በቃ ያላደረግነው ነገር የለም። እሷ ቤት ነው የሄድነው እና ደግሞ ነይ ስለ ስራ እናውራ ብለውኝ ነው የጠሩኝ እና እንደዚህ ያደርጉኛል ብዬ እኔ ጭራሽ በእውኔ አይደለም በህልሜ ራሱ አላስብም። እና ያደረጉኝ ነገር እኔ በጣም ነው የሚገርመኝ የገረመኝ። እና እንዴት አስበውበት በዚህ መጠን ሰው ተደራጅቶ 3 ሆነው ማለት ነው ተደራጅተው አንድን ሰው ፕራንክ ያደርጋል ወይም ያጠቃል። እና እንደዛ ነው ያደረጉኝ። እስቲ ለማንኛውም አይታችሁ ነው የምትፈርዱትና ምን እንዳደረጉኝ ደግሞ ሸርቡን በጣም ነው የምወደው ምናምን እና ወይኔ የዛን ቀን እንኳን ፕራንክ ሆነ እንጂ የምር ቢሆን እኔ እንጃ ዳግመኛም አይናቸውንም የማየው አይመስለኝም። የመሰለኝ ራሱ በቃ እነሱ እንትን ብለው እኔ ላይ ያደሙ ምናምን ነገር ነበር የመሰለኝ። በጣም የሚገርም። ለማንኛውም ይሄንን እንድታዩት ነው ያው እንደዚህ የተጫወትነውን ምናምን እንድታዩት ነው ይሄንን ያስገባውላችሁ። አሁን ቀጥታ ወደ ፕራንክ ወዳደረጉኝ ቪዲዮ ነው የምንሄደው። እንግዲህ ተከታተሉና ፍረዱኝ። ጻፉልኝ፣ እንትን ላይ ኮመንት ላይ ጻፉልኝ። ይሄ ሁሉ ስራ የዴቭ ነው። ዴቭ ያኔ ፕራንክ አደረኳት ብሎ ያንን ቪዲዮ ባይሰራና ባይፖስት አሁን እነዚህ ሰዎች እነዚህ የምታዩዋቸው 3ቱ ሰዎች አይደራጁብኝም ነበረ።
በቃ ወደ ቪዲዮ ዳይ 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 ዳይ። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ ደግሞ ምንድነው የምናደርገው? አንድን ሰው ሰርፕራይዝ እናደርጋለን ማለት ነው። ምንድነው የምናደርገው? እዚህ ጋር የምናየው ሻር የመቅዲ ነው ማለት ነው። ከዚህ በፊት መሲ ወስዳባታለች ከመቅደስ ወስዳባት ስለነበር መሲን ስጠይቃት እኔ ጋር የለም አላየሁም ብለሻት ነበር አይደል? አሁን ደግሞ ቤት ነው ያለችው፣ እሷ ተኝታ ነው ያለችው። እዚህ ተኝታ ነው ያለችው። አውቀን ደብቀን ነው የወጣ ነው፣ ካሜራ ደብቀን ነው የወጣ ነው። ምን እንደምትሆንና እንዴት ስታይ ምን ልትል እንደምችል መገመት ትችላላችሁ እናንተም። አሁን ሻርፕ ለብሰን እንገባለን። ተኝታ ነው ያለችው። ምን እንደምትል አብረን እናያለን ማለት ነው። እናያለን። ይሄ ሻርፕ በጣም የምትወደው ሻርፕ ነበርና ካሁን በፊት ጠፋኝ፣ የት ነው ሄደ ስትለኝ እኔ ጋር አይደለም ብዬ ሽምጥጥ አድርጌ ቅጫት ነበር። እስኪ አሁን ሪላክሽኗን አብረን እናያለን። ተኝታለች። ቤት እንግባና እስኪ ቼክ እናድርጋት። በቃ ቆሙ። መቅዲ አልተነሳሽም? ደስታው ያንቺ ብቻ ነው እንደዚህ አይነት ሻርፕ የሚኖረው? በቀደም ጠፋብኝ አልኩሽ ነበር እንዴ? አንቺ ምን ነው አንቺ ደግሞ በጣም የኔ ሻርፕ ብቻ ነው በዚህ ሀገር ላይ ያለሽ ሳ ማለት እኮ አይደለም ያልገባኝ ነገር የኔ ነው ስትይ ምን ሰካብሽ ነው? አይደለም በቀደም ገዛው ነበር ያለችኝ። ገዛው ራሽ ያንቺ ባርፎ እና ሌባ እያልሽ ነው እኔ ጓደኛሽ? እሺ በቀደም ጠፋብኝ ስልሽ ለምንድን ነው ዝም ያልሽኝ? እኔ እኮ ውሰጁ ችግር የለብኝም እኮ ውሰጁ ብለሽ ጌታ እኮ ፋብሪካ ነው የሚያመርተው። እንደዚህ ነው ሻርፕ እኮ ይችላል ነው ገበያ ለሚሰራቸው ይቻላል። እሺ አሁን ዛሬ እዚህ ቀጠራችሁኝ እኔ እንደዚህ ልትሉኝ ነው? እንደዚህ ታረጉኝ ነው? እኔ አሁን ስላወራሽ ነው ማወራው እንጂ አልገባኝም። እሺ ፍራንክ ነው በል ልቶ በጌታ ደግሞ ስለሚቀርጸው ስለሚቀርጸው እሺ ማን ነው እሱ? ምንድን ነው እሱ? ለምን የሚቀርጸው? እግዚአብሔር ለምን ነው? እኔማ ቡና ላፈላ ስለሆነ አንቺ መስጋጌሻ ባክሽን ጌታ የራሴ ንብረት እኮ ነው። እሺ አንድ በላት እሺ ሻርፔን ሰጠልኝ ያረጋችሁ ወይ በቃ ሲቁጭ ብሎ አልተቀመጥም ሲጀምር ቤታችሁ ታራችሁኝ እንደዚህ ታረጉኝ አይደለም የኔ ሻርፕ ነው ስለነበር አንቺ ሌላ ችግር ካለብሽ ነው ካዛው ወይ ከፈለሽ ቆይቴ ፈልገሽ ከሆነ በዚህ ከሚያስፈልግሽ ከሆነ እንጂ ይወሰጂ ኦስዳለው ታለቂበት እኮ የራሴ ነው ይሄ ግን ፋብሪካው ላይ ተቻለ ያመጣው አይ እንደዚህ አጠርቅሽ በጣም ነው ያንቺ በዚህ እንዴት ነው ያለሽ ሲጀመር አይባልም መግቢያ አይባልም። ይኸውልህ ልንገርህ አንተ ማለት ለህሊና ነው የምትለው። በቀደም ዕለት ጠፋብኝ ለሽ በጣም ከሻርፕ በላይ እሷ አጫውለው
ቤት በሻርፕ እንደዚህ አንቺ ሰው ነው በሻርፕ ወደ ሻው ነው ቤት ሸኛለሁ ታለ ቤት ሸኛለሁ ሸኝሽ ቤት ሸኛለሁ ቻው በይ በቃ ወስደዋለሁ እሺ ውሰጁ ምናምን ይላል እንዴ አረ እንደዚህ ምንድነው አንቺ እንደዚህ አንተ ለምን የምትቀርጸው አንተ ለምን የምትቀርጸው ምን እሺ ካሜራው ራሱ ፍራንክ ያረግሽ አይገርምሽ እዚህ ጋር ገንብሽ እኮ እንደተኝ እግዚአብሔር በጣም ተቀይማችሁ ነበር ዝስ በጣም እኮ አከለሽ ቢያንስ እንዴ ለዚህ ሸፍ ፋብሪካው ለኔ ብቻ ነው ያመረተልኝ እኮ ነው የሚያለው አይደለም በቀደም ተፋብኝ ይልከታው ገስታስ ከሆነ አሁን ይሻል ሌላ እንዴ ላይ ለማሆን እስኪ ሪሉ እኔ ያቆይ አንድ አይነት ሻርፕ አሁን ይሄ ብቻ የመቅድ ብቻ ነው ይሄ ሻርፕ የተሰራ ከፋብሪካ ገስታሽ አይደለም በቀደም ተፋብኝ ለዚህ በጌታ ሲበይ በቀደም ተፋብኝ ይልሻለሁ አትሰሙ ነኝ ምን ያሰፋችሁኛል ወይኔ እንደዚህ እንዳደረገ ወይኔ ይቅርበይ እኮ ካሜራው ላይ ከምቻለሁ ለምንድን ነው አይደለም ግን አጋጣሚውን ተጠቀምንበት እንጂ ያው የወሰድኩት ሻርፑን ፈልጌው ነበረ። እሺ በቃ